በነገራችን ላይ የቡሩናይ መገበያያ ገንዘብ ይሄ ነው እንደምታዩት የንጉስ አልቦልካ ምስል አለበት ሉክ የሆነ እንደ ላስቲክ ነገር ነው ራሱ ታውታላችሁ እዚህ ጋር እንደ ላስቲክ ነገር ነው ያሳያል እዚህ ጋር ደግሞ የንጉስ አልቦልካ አሁን ያሉት ንጉስ የሳቸው ፎቶግራፍ አለ እዚህ ጋርም ደግሞ የሳቸው ፎቶግራፍ አለ ከህዝባቸው ጋር ማለት ነው ሶ ይሄ እንግዲህ የቡሩናይ $50 በነገራችን ላይ የቡሩናይ ገንዘብ በጣም ጠንካራ ገንዘብ ነው ማለት በቃ ስትሮንግ ከሚባሉት ከረንሲዎች አንዱ ነው ምንዛሬው ለምሳሌ አንድ የቡሩናይ ዶላር የሚመነዘረው በ70 የዶላር ሳንቲም የ30 ሳንቲም ዲፈረንስ ነው ያላቸው በ1 ዶላር እና በአንድ የቡሩናይ ዶላር ማለት ነው እንደምታዩት ዳሩ ሰላም ይላል ቡሩናይ ዳሩ ሰላም ቡሩናይ የሰላም ቤት እንደማለት ነው የሰላም ሀገር እንደማለት ነው ሶ ይሄንን ይመስላል እንግዲህ ይህ ገንዘቧ ስትሮንግ ነው ከረንሲዋ ኤኒዌይስ የዳሩ ሰላም ጉብኝታችን እንደቀጠለ ነው እስኪ ደግሞ ዞር ዞር በጣም ይገርመኝ ነገር ምንም ነገር ካሽ ያስፈልጋችሁም ስትዞሩ ከተማው ላይ the only thing ታክሲ ብቻ ካሽ ይፈልጋል አልገባኝም እንዴት እንደሆነ ማለት ታክሲ ላይ ብቻ ነው በካሽ የምትከፍሉት ሌላው ቦታ ሁሉም ቦታ ካርድ ይቀበላሉ ምንም በካሽ የሚቀበሏችሁ ነገር የለም ታክሲዎቹ ብቻ ነው ካሽ የሚፈልጉት የራሱ አፕሊኬሽኑም ላይ በቃ ካሽ ነው የሚሰጣቸው ይላል በጣም ይገርማል anyways ጉብኝታችን ቀጥሏል በነገራችን ላይ ስለዚህች ሀገር በጣም አስገራሚ ሆኑ አንድ ሶስት ነገሮች ብቻ ልንገራችሁ የመጀመሪያው መንግስት ከዜጎቹ ምንም አይነት ግብር አይሰበስብም ምንም አይነት ግብር መንግስታቸው አይሰበስብም ከዜጎቹ በቃ ስሩ ዘያዙት ነው ስለዚህ ይሄ ስራ ግብር ምናምን የሚባል እዚህ ሀገር ፈጽሞ ተረት ነው እንጂ መንግስት ግብር ከዜጎቹ አይሰበስብም ብዙ የጉዞ ሀገራትን ኢቭን የአሜሪካ የእንግሊዝ ሀገራት ዜጎችን ጭምር በቃ ቱሪስቶቹ ፍዝዝ የሚያደርጋቸው ሲነገራቸው እሱ ነው የሚሉት እንደዚህ እና ግብር አለመሰብሰቡ ነው ሁለተኛው ደግሞ ነዳጅ ቺፕ በጣም ቺፕ ነው ነዳጅ ለምሳሌ ውሃ 1 ሊትር የታሸገ ውሃ የሚሸጠው $1 ነው አንድ የቡሩናይ ዶላር ማለት ነው የቡሩናይ ከረንሲ ዶላር በተመሳሳይ ነዳጅ ደግሞ 45 ሳንቲ እስከ 50 ሳንቲ ነው የሚሸጠው 1 ሊትር ነዳጅ ማለት ነው ስለዚህ እነዚህም የሚለኩት በሊትር ነው የእንግሊዝ ቅኝ ግዛት አይደሉ እንግሊዝ በሊትር አይደለም የምትለካው እነሱም በሊትር ስለሚለኩ ለምን አሜሪካ ስትሄዱ እነሱ የሚለኩት በጋሎን ስለሆነ ማለት ነው ስለዚህ በጣም ቺፕ ነው ሀገሩ ማመን ከሚያቅታችሁ በላይ ማለት ነው በቃ ይሄ መጓጓዣ ነዳጅ ምናምን እነዚህ ቺፕ ናቸው በጣም ያው ምግብ ምናምን ነው ውድ ማለት ነው አብዛኛው ነገር ኢምፖርት ስለሚያደርጉ ማለት ነው ስለዚህ ምግብ ምናምን ትንሽ ውድ ነው እንዳየሁት ሌላው ነገር ግን ርካሽ ነው መጓጓዣ ርካሽ ነው ሁሉ ነገር በጣም ርካሽ እና እንደምታዩት ነው በጣም ነው የሚያምረው በጣም ውብ ከተማ ነው እንግዲህ ያስቡት ግብር የማይሰበሰብበት ምናምን ይሄ ተውት ምርጫ ፖለቲካ ምናምን ይባል ተውት እና በጣም አስደናቂው ነገር ምንድነው አትሉ እዚህ ሀገር ድሃ የለም ማለት የዚህ ሀገር ድሃና የሌላው ዓለም ድሃ በጣም የሚለያዩ ናቸው አሁን ለማመን ይከብዳል ምንድነው ለምሳሌ ድሃ የምንለው በሌላው ሀገር ምንድነው ስንል ይሄ ወይ የከፋ ድህነት የሚባል አለ እንደገና ድሃ የምንለው አለ ሚድል ክላስ አለ የሌላ ሀገር ሚድል ክላስ ነው እዚህ ሀገር ድሃ የሚባለው ለምሳሌ እዚህ ሀገር ድሃ የሚባለው ሰው መኖሪያ ቤት አለው ምክንያቱም ሆምለስ መሆን አይቻልም እዚህ ጎዳና መውጣት መለመን ምናምን ወንጀል ናቸው እና ወንጀል ሲሆን ደግሞ ዝም ብሎ ወንጀል ነው ማለት ብቻ ሳይሆን ለምሳሌ ቤት የለኝም ካለ አንድ ዜጋ ቤት ይሰጠዋል በቃ ለሱልጣኑ ሄዶ ማመልከት ብቻ ነው የሚጠበቅበት ቤት የለኝም ካለ ቤት ይሰጠዋል በቃ መብላት አልቻልኩም ካለ ምግብ እንኳን አክቹሊ ምግብ በየቤቱ ራሱ ሩዝ ምናምን ይታደላል እንደፈለገ ነው የሚታደለው ምንም ይሄ ምግብ ምናምን አይደለም መሰረታዊ ጥያቄያቸው የቅንጦት ዕቃ መግዛት ያቃተው ነው በቃ እዚህ ሀገር ድሃ የሚባለው የቅንጦት ማለት ሌክዠሪ መኪና ሊሆን ይችላል ሌክዠሪው ማጌጫ ወርቅ ምናምን ሊሆን ይችላል እሱ ነው ድሃ ማለት የሌለው ማለት ነው እነዚህ ነገሮችን መግዛት ያልቻለ ድሃ ይባላል እንጂ በንጽጽር ልክ በሌላው ዓለም እንደምናየው በአሜሪካም በእንግሊዝም በአፍሪካም በምንም እንደምናየው መኖሪያ ቤት አይደለም ጥያቄያቸው መኖሪያ ቤት ምክንያቱም ይሰጣልም ይገዙታል መንግስት የሚሰጠው ቤት አለ ካልተመቸው ደግሞ የራሱን አጠራቅሞ ይገዛል ቆንጆ ሆነ ብድርም ስለሚሰጥ መንግስት ማለት ነው ለዜጎቹ ስለዚህ ያ ጥያቄያቸው አይደለም መሰረታዊ ጥያቄያቸው ስለተመለሰ ድሃ የሚባለው ከዛ መሰረታዊ ጥያቄ ሻል ያለ ነገር የሚፈልግ ማለት ነው ስለዚህ ሌላው ሀገር ሚድል ክላስ የምንለው ነው በቃ ለምሳሌ ቤት አለው መኪና አለው በቃ ይሁን ራሱን የሚፈልገውን እያሟላ በቃ ሂዝ ፋይን ይኖራል ያ ሚድል ክላስ የምንለው ማለት ነው የተወሰነ ቢዝነስ ይሰራል ብር አለው ገንዘብ አለው የሆነች ነገር ያስቀምጣል ምናምን ያ ሚድል ክላስ እዚህ ሀገር ድሃ የሚባለው እሱ ነው ማለት ነው እንጂ ቤት የሌለው ሆምለስ መሆን መለመን ምናምን አይቻል ከሌለ ቤት ይሰጣል ቤት ነው መኖር ያለብህ ነው ይሄ በረከት ይደርብናል እንዴ ይሄን ቪዲዮ አሜን እያላችሁ ነው ማየት ያለባችሁ